አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንደምን አላችሁልኝ? በዛሬው ቪዲዮአችን የየብስ እንስሳት ግዙፍ ፍጡር ድንቋ ዝሆን በሚለው በምድራችን ላይ ከሚኖሩ የየብስ እንስሳት ሁሉ በግዙፍነታቸውና በጥበባቸው ስለሚታወቁት ስለ ዝሆኖች ጥቂት አስደናቂ እውነታዎችን እናያለን። ዝሆኖች እንዲሁ ግዙፍ እንስሳት ብቻ አይደሉም። ይልቁንም ከፍተኛ የማሰብ ችሎታና ጥልቅ የስሜት ሕይወት ያላቸው ፍጥረታት ናቸው። አስደናቂ እውነታዎች። ድንቁ የዝሆን ቱንቢ ከ40,000 በላይ ጡንቻዎች ያሉት ድንቅ የሰውነት ክፍል ነው። ዝሆኖች በቱንቢያቸው የመተንፈስ፣ የማሽተት፣ የመጠጣት እንዲሁም ትናንሽ ነገሮችን እንኳ ሳይቀር በጥንቃቄ የመያዝ ችሎታ አላቸው። ጥልቅ ስሜትና ትዝታ። ዝሆኖች በጣም የሚደነቅ የትዝታ አቅም አላቸው። የቤተሰቦቻቸውን አባላት ለብዙ ዓመታት አይተው ባያውቁ እንኳ አይረሱም። በተጨማሪም አባሎቻቸው ሲሞቱ የሐዘን ስሜት ያሳያሉ። የተፈጥሮ መሐንዲሶች። ዝሆኖች በሚኖሩበት ጫካ ወይም ሳቫና ውስጥ የዛፍ ግንዶችን በመፍለቅ ውሃ በመቆፈር እና የዛፍ ሥሮችን በማሰራጨት ለሌሎች በርካታ እንስሳት ህልውና መንገድ ይጠርጋሉ። በአጠቃላይ ዝሆኖች የተፈጥሮ ሚዛን ጠባቂዎችና የምድራችን ድንቅ ስጦታዎች ናቸው። የዛሬው ቪዲዮአችን ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችንን ቤተሰብ ሁኑ። ስለተከታተላችሁ እናመሰግናለን። በድጋሚ በሌላ ቪዲዮ እስከምንገናኝ ቸር ቆዩ።